ሰላም ጤና ይስጥልን የተወደዳችሁ የቻናላችን ተከታታዮች የዕለቱ ዜናዎች አዘጋጅተን ቀርበናል። በቅድሚያም ዋናዎችን በማስቀደም እንጀምራለን። መንግስት አስቸኳይ መግለጫ አውጥቷል። ስለ ምርጫው ጽምዶ ኦነግ ሸኔ፣ ኢኮኖሚና ሌሎች ጉዳይ ምን ተባለ በዝርዝር እናያለን። በትግራይ ከጸበል ቦታ ሳይቀር ወታደራዊ አፈሳ ተጠናክሮ መቀጠሉ ተሰምቷል። ፑቲንና ዜሌንስኪ ፊት ለፊት ሊገናኙ ነው ወይ? ዓለም በጉጉት እየጠበቀች ነው። እነዚህና ሌሎች አገር አቀፍና ዓለም አቀፍ የዕለቱን ዜናዎች በዝርዝር እንመለከታለን። የቻናላችን ቤተሰብ ያልሆናችሁ ፎሎ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ከሰባተኛ ጠቅላላ ምርጫ በኋላ የጠቅላይ ሚኒስትር ጽህፈት ቤት የሰጠው መግለጫ ትኩረትን ስቧል። ከ54 ሚሊዮን በላይ ዜጎች ለምርጫ መመዝገባቸውን ጠቅሶ ምርጫው በኢትዮጵያ ታሪክ ትልቁ የዲሞክራሲ ተሳትፎ መሆኑን አስታውቋል። መግለጫው የአፍሪካ ህብረት፣ ኢጋድና የሀገር ውስጥ ታዛቢዎች ምርጫውን አዎንታዊ ግምገማ እንደሰጡት ገልጿል። በተመሳሳይ ምርጫውን የተቃወሙ ዓለም አቀፍ ተንታኞች ያቀረቡትን አስተያየት በጥብቅ ውድቅ አድርጓል። በሌላ በኩል መንግስት ኢኮኖሚውም በ9.2 በመቶ ማደጉን፣ የህዳሴ ግድብ ኃይል ማመንጨቱን፣ የቢሾፍቱ አዲሱ ዓለም አቀፍ ኤርፖርት ግንባታ መጀመሩንና በግብርና ኢንዱስትሪ ዘርፍ ትልልቅ ፕሮጀክቶች መከናወናቸውን እንደ ዋና ስኬቶቹ አቅርቧል። ከሁሉም የበለጠ ትኩረትን የሳበው ግን የጸጥታ ጉዳይ ነው። መግለጫው በአርሲ ዞን በንጹሃን ላይ ለደረሰው ጥቃት ሐዘን በመግለጽ ኦነግ ሸኔና ሌሎች የታጠቁ ቡድኖችን በመወንጀል በሀገሪቱ ውስጥ ምርጫን ለማደናቀፍ የተደረጉ ሙከራዎች መክሸፋቸውንም ገልጿል። ጽንፈኝነት በኢትዮጵያ ምድር ፈጽሞ ቦታ የለውም ስልም መንግስት ጠንካራ መልእክት አስተላልፏል። ይህ መግለጫ በቀጣይ ቀናት በፖለቲካውና በጸጥታው ዘርፍ ሰፊ ውይይት እንደሚያስነሳ ይጠበቃል። በትግራይ ባለፈው ሳምንታት እየተካሄደ ያለው የግዳጅ ወታደራዊ አፈሳን በተመለከተ አዲስ ሪፖርት ይፋ ሆኗል። ቅድሚያ ለሰብአዊ መብቶች የተሰኘ ተቋም ባወጣው ሪፖርት አፈሳው ከ3 ወራት በፊት በሰሜን ምዕራብ ትግራይ የተጀመረ ሲሆን አሁን ግን ወደ መላው ክልል ተስፋፍቶ መቀጠሉን ገልጿል። ሪፖርቱ የቀድሞ ቲዲኤፍ አባላትን ያላዋጡ ቤተሰቦች እና በባህላዊ ወርቅ ማውጫ የሚተዳደሩ ወጣቶችን ዋና ኢላማ አድርጎ መፈጸሙን ያመለክታል። ከዚህ በላይ ሪፖርቱ አነጋጋሪ የሆነ ክስ አንስቷል። በገበያዎች፣ በመዝናኛ ቦታዎች እና በጸበል ስፍራዎች የሚገኙ ወጣቶች በጸጥታ ኃይሎች ተይዘው ወደ ወታደራዊ ካምፕ እየተወሰዱ መሆናቸውን ገልጿል። ወጣቶች ከጸበል ቦታዎች፣ ከመዝናኛና ከቤቲንግ ቤቶች ተይዞ ተወስዷል የሚለው ሪፖርት ይዘት በትግራይ ውስጥ አዲስ ውይይትና ክርክር እያስነሳ መሆኑ ተነግሯል። የሩሲያ ዩክሬን ጦርነት ሊያቆም የሚችል ተብሎ የሚታየው አዲሱ የዲፕሎማሲ እርምጃ ከኪየቭ ተሰምቷል። የዩክሬኑ ፕሬዝዳንት ቭላዲሚር ዜሌንስኪ ለሩሲያው ፕሬዝዳንት ቭላዲሚር ፑቲን ቀን አስቀምጦ ፊት ለፊት እንወያይ ሲሉ ይፋዊ ጥሪ አቅርቧል። ዜሌንስኪ በላኩት ደብዳቤ በገለልተኛ ሀገር ውስጥ ቀጥተኛ ውይይት ለማድረግ ዝግጁ መሆናቸውን ገልጸዋል። በተጨማሪም አሜሪካና የአውሮፓ ሀገራት በውይይቱ ላይ እንዲሳተፉ ፍላጎታቸውን አሳውቀዋል። በሌላ በኩል ክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ደብዳቤው መድረሱን አረጋግጠው ዜሌንስኪ ፑቲንን ማግኘት ከፈለጉ ወደ ሞስኮ ሊመጡ ይችላሉ ሲሉ ምላሽ ሰጥተዋል። አሁን የዓለም ትኩረት በአንድ ጥያቄ ላይ አርፏል። ፕሬዝዳንት ፑቲን የዜሌንስኪን ጥሪ ይቀበላሉ ወይስ ጦርነቱ እንደቀጠለ ይቆያል የሚለው ጥያቄ በዓለም ዙሪያ በሰፊው እያነጋገረ ነው። የተከበራችሁ ተመልካቾቻችን ለዛሬ ያዘጋጅንላችሁ ዜናዎች ይህንን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን።